አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ዛሬ ደግሞ እንደምታዩት የኢትዮጵያ ባህላችንን ቡና እንደምታዩት ዛሬ አዘጋጅቻለሁ። ያዘጋጀው ቡና ቅሽር ነው። ቅሽርም ቡና ማለት ነው። እንደምታዩት ሲኒዎችን ደርድሬያለሁ። ጀበና እንደምታዩት ልዩ ነች። እና ዛሬ የኛና የባህላችንን ቡና የኢትዮጵያን ቡና ከመጀመሪያ ከነስራሩ ጀምሬ እስከ መጨረሻ እስካለው ቪዲዮ ነው የምናየው። እነህን ይመስላል ዛሬ ውዶችዬ። ዛሬ ለየት ያለ ቪዲዮ ይሄን ይመስላችኋል ውዶች። እና አሁን ከዛ ቡናውን ከዚህ አነሳና አጥበዋለሁ ማለት ነው። ወጥ አጥበዋለሁ። ከዛ ካጠብኩ በኋላ እንደምታዩት ወጥ አጠብኩት። ከዛ ካጠብኩ በኋላ እንደሚጠጣይ ወደ ብረምጣዴን ውስጥ አዘጋጀው። ብረምጣድ ጥጃለሁ። ይኸውላችሁ ብረምጣዴን አሞኩ። እየቆላሁ ነው። ዛሬ የሸጋ ጉብል እናት ትመጣለች። የሸጋ ጉብል እናት ትመጣለች። ቡና ቆልሽ ጠብቂ መርሀባ ቆንጆ አልኩ እና ምን ትለኛለች መስላችሁ? ደግሞ በቀይ ጀበና ጉርሽት በመሰለኝ ጀበናች ጉድ እኮ ነው ጉርሽት። ኧረ እኔ ውዴዋ እኔ ጉርሽት የምትል ጀበና ቀይ ጀበና የነበረች ዶሮ እናቴ ጎጆ ስታወጣኝ ጉርሽት የመሰለ ቀይ ጀበና ገዝታ ነበር ጎጆ ያወጣችኝ። መጨረሻ ላይ የመጀመሪያ ልጅ የሰበረብኝ ገባችሁ። ከዛ አሁን እንደገና ጀበና ገዝቻለሁ። በዛ ነው መፍራለሽ የሸጋ ጉብል እናት እንግዲህ ተርቋል። እሺ መራባ ችግር የለውም። እንደ ጊዜው ይሆናል። ሰው እንደ ቤቱ እንጂ እንደ ጎረቤቱ እኮ አይበላም። ስለዚህ እንደ ጊዜ ወጥች መራባ ውዴዋ ትላችኋለሁ። ጉድ እኮ ነው። ከዚያ ሁላችሁ እንደገና ይሄንን ቡና ቆላሁ። ቡናን ተቆላሁ በኋላ ይሄ ሁላችሁ እንግዲህ ቡና ተቆልቶ አለቀ። እዛ ቡናን ቆላሁ። መጨረሻ ላይ ደግሞ ቁርንፍድ እወዳለሁ ብላለች ልጅቷ። የሸጋ ጉብልና ቁርንፍድ እወዳለሁ አለች። ቁርንፍድ ወድ አዋትች ቁርንፍዶችን በሀገራችን የማያውቅ የለም። ትንሽ እንጂ 2 ፍሬ ጠላ አደርጋለሁ እንትኑ ላይ ማለት ነው። እንደዛ ከበደኩ በኋላ አሁን ቡና ትንሽ ትኩሳት ካልበረደ እንትን አይደለም በደንብ አይወቀጥም። ከዛ መውቀጫ አለች ያውላችሁ መውቀጫ የሸጋ ጉብልና እንደዛ አድርገሽ ወቅጠሽ ቡናውን ክሽን አድርገሽ አፍሊ ብላኛለች ዛሬ። አመልከቱ አሁን ቡና እንደመታወት ከወቀኩ በኋላ የዱቄቱ ማስቀመጫ አለች። ትንሽ እቃ ቆንጆዬ ናት፣ ሙሉ ሆነች። አዋት የዱቄት ማስቀመጫ ማለት ነው። ወጥ ቡናን እንግዲህ እዚህ ላይ ቆጠርኩ አስቀመጥኩኝ። እንደምታዩት ከዲንኩ ቶሎ ብዬ ከዲንኩት ቅመሙ እንዴት እንትን ነው እንዲያወጣ ቅመሙ ይሉታል በሀገራችን። የሀገራችን የባህላችን ቡና በጣም ደስ ስለሚል
ከዛ መጨረሻ ላይ ምን አለ መሰላችሁ ጀበና ያልቀር ነው እንግዲህ ውሃ ጨምሬ ያለው ጀበናዬን ጣርኩኝ። ጋር እንጨት የለኝም ዛሬ እንጨት የለኝ ሆኖ ነው እውነቴን እንጨት የለኝም ውዶች። በዛው በሚለኮሰው ዝም ብዬ ላፍላውሽ ይወጣ ፈላው። አሁን ውሃው ፈላል። ውሃው ከፈላ በኋላ ዱቄቱ የሚጨምረው ማለት ነው። ምክንያቱም ቀዝቃዛ ውሃ የተገባ ውሃ ቡናው ቀዝቃዛ ውሃ ተጨመረ ማለት ነው እንትን ይላል አይጥምም። ይሄውላችሁ አሁን እንግዲህ ዱቄትን ቀነስኩ። ይሄውላችሁ ዱቄትን ጨመርኩኝ። 15 ደቂቃ መፍላት አለበት እንግዲህ ይሄ ማለት ነው። ይሄ አሁን ቡናው 15 ደቂቃ መፍላት አለበት። 15 ደቂቃ ይፈላል ውዶች። ይሄ የተረፈ ቀሽራለኝ ደግሞ የተረፈ ቀሽራለኝ እንዲሁ ትንሽ ቤቱን አስታረኩት። አረኩት የሸጋ ጉብልናት ሲመጣ ደስ እንዲላል ብዬ ማለት ነው። አመናው ላይ ቄጫዋ አመናው ላይ ልጆቹንም ከብቶቹንም ዶሮቹን በመናው ለበመን አስገባል ይገልኩኝ ልጅቱን ሰውዬቱን በሰላም አንጣት አሁን ትጣራለች። በራፉ አዩ ኧረ ክብቅ በይ በራፉ ስትል መርሀባ መጣሽ እንዲ የሸጋ ጉብልናት እኔም እኮ ብትን ብዬ ቆይ ጠብቄሻለሁ እላታለሁ። እና እንደዛ ላይ ያድርግላችሁማ። አሁን ይኸውላችሁ ቡናው ፈላ ገነፈለ ቡና በሀገራችን ባህል ከዛው ከትኩሱ ቡና ቀሪ ያላችሁ ሲገነፍልባችሁ ከላይ በአናቷ ላይ ጨምሩባችሁ ይባላል። እንዲሁ እንዲ ብረት ድስት ስሮ ጥቁጥቁ አደረጋል። በስ ለመቀነስ አድርጋ እናንተ የዱቄት አንሱ እንዲሆን ጨምራለሁ። ልዩ ነው ልዩ። ሴትዮዋ ቀድሞ ዛሬ እንጃ ለተራራ ላይ አስወጥቶ ነው ቡና የሚያሸልላት። እንግዲህ መሸለ ከፈለገ የተሻለል ምን አገባኝ። መሸለል ሽላለው እኮ ምንም ችግር የለውም ባህል ነው። ሀገራችን ሰርግ ሲሆን ምናምን ይሸላል ነበር። አንዳንድ ጊዜ መርቀንስ ይባላል አይደለ? ፈከራ ይፈከራል። እና እንደምታዩት እስኪ 15 ደቂቃ ይሙላ ቡና ይፍላና በዛ ከፈላ በኋላ ምን ታረቁታላችሁ? እንግዲህ የምታዩት ደግሞ ዛሬ የቡና ቁርስ ይባላል እኮ በሀገራችን። መቼም ቡና ዝም ብሎ አይቀደም ያሉ አባቶቻችን አያቶቻችን። ሞሰብም አለችኝ ሞሰብና ምን የሚላት ይችል እንኳን ምንድን ነው ሰዎች እንደ ስሟን እስኪ በኮሜንት ዝቅልጥ የሚችል ነገር ስሟ እየጠፋብኝ ነዋል። ይቺ የቡና ቁርስ ናት። ይሄ ቡና ቁርስ ከዛ በኋላ አሁን እንግዲህ ቡና እየፈላ ነው። የሸቀ ጉብልነት መጣች ወይ ነይ ግቢ ቡናው ፈልቷል። ነይ ቶሎምዋ መጣሽ ዜና መጣሽ። እንዲሁ ሙቀቱ እንዲህ አመጣሽ አንቺው ቡና ከብቶችን ሁሎች ምስስር አድርገሻቸዋል። የኔ መጥዬ እንዲሁ አረዲያ ሁላችሁ እንግዲህ ጀበና ይሁን እንደምታዋፈል ላይ ትኩስ ስለሆነች መቀመጫም አላት ጀበና ማለት ነው። የሸጋ ጉብልና እንግዲህ መረቅ ሚስቲ
መርቂኝ መርቂኝ እስኪ መዋ እንዲያው እስኪ ለመመረጥ ወገቤን አሰር አድርግማ ቆይ አጠር አድርግ ታዲያ መርቀውን አጠር ወገቤ እንዲያመኝ የተደሰው ወገብ አይችላል የለ ብዙ ሲቆም ቢስሚላሂ ረህማን ረሂም ወጀባ ቃጀባ አማኒ ማንጀባ በረካ ጀባ ያልወለደ ይውለድ ያላገባ ያግባ ያጣ ያገኝ አገር ሰላም ይሁን። አንቺም ይህን አሁን ይመዋ አይቆርጥምሽ አይመምሽ እጅሽንም አይቆርጥመው እጅሽም አይጣ ሰርተሽ ወርቅ አፍሪ በረካ ሆኒ አሚን አሚን እመዋ አሚን አሚን። ሁላችንም አንቺም እንዴት ነው ይልኝ እንኳን ሰላም መጣሽልኝ እሱ አላህ መስወጥ ሰልማለ አሚን እመዋ አልሐምዱሊላህ። እሺ ገቡና ሲዲህም ቡና ቆራረረሽ የሀገራችን ቡና ታውቁ እንዳቆ ይኸውላችሁ እንግዲህ ቡናው እያጣን ነው። ይኸው ቁርሱ ተቆራረሰ። የቡና ቁርሱ የዘመኑ እንዲያባዲ ቂጣዬ ነገር ናት። ቆራረስኳት ቂጣ ነገር ድሮ በአያቶቻችን ጊዜ ቂጣ ቆረስ አድርጎ የጃማ ሰሊቃ ብላችሁ የቡና ቁርስ ብላችሁ ግን እንሰማለን። እና እንደዛ ነው ውዶችዬ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ውድ የቻናል ቤተሰቦች ሰላም ሁኑ ውዶች። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ነገር እመኝላችኋለሁ ውዶች። ሰላም ሁኑ ባይ